ከጥቂት ዓመት በፊት እኔ እኮ ስፒቼ ላይ እኮ እንዴ አፌ ሞልቼ እኮ ስንት ስህተት እኮ ሰርቻለሁ። ማለቴ ከኤአይ አንፃር ለምሳሌ ምንድነው ስለ ኤአይ ሳወራ ኤአይ የሚወስደው ብሉ ኮላር ጃብ ይባላል በአሜሪካ ነገር። ይሄ ቤዚክ የሆነ መንዴን ወይም ድግግሞሽ ያለበትን ስራ የፋብሪካ ውስጥ ከሆነ በሮቦቲክስ አማካኝነት መገጣጠም አሴምብሊ፣ የኦፊስ ኤዲክ ውስጥ ከሆነ ደግሞ ዳታ ኢንትሪ ወይም ደግሞ ዳታን ሲፍት ማድረግ እሱ ማየት። ናው የሶፍትዌር ኢንጂነርን ስራ ኤአይ እየወሰደ ነው። ናው የአርቲስቶችን ስራ እየወሰደ ነው። ናው የቪዲዮ ፕሮዲውሰሮችን ስራ እየወሰደ ነው። ስለዚህ የሆነ ሰዓት ላይ እኮ በቃ ኤአይን እንትን ስትሉ ስታስቡ በኤአይ የማይተካ ፊልድ ባጥኑ እያልኩ ወጣቶችን ምክር ነበር። አሁን አይ ካን ኢቨን አድቫይስ ዳት ኮንፊደንስ ክሪኤቲቪቲ። ምናልባት አሁን እንግዲህ ኮንፊደንስ የምናወራት የቀረችው አትሌቲሲዝም ይሆናል፣ ሯጭ መሆን፣ የፕሮፌሽናል ፉትቦል ፕሌየር መሆን ምናምን ላይ እንግዲህ ገብቷቸዋል። እና ኢቨን ከጥቂት ዓመት በፊት የነበረንን ፕሮሰስ ሁሉ ነው ዲሚስቲፋይ ወይ ደግሞ በቃ ኮምፕሊትሊ በቃ ኦብሊተሬት ያደረገው የኤአይ ነገር። እና በጣም ሲሪየስ ጥሩ ነገሩ እንዳለው ይሄን ሁሉ ሳወራ ጨለምተኛ መሆን አይደለም።